መጽሐፍ ቅዱስ በእድሜ ስለገፉ አማኞች ምን የሚል ይመስላችኋል? በእድሜ የገፉ አማኞች እንደ ደካማ አይገልጻቸውም፣ ለጠላትም አደገኛ እንደሆኑ ያሳያቸዋል እንጂ በአካላዊ ጥንካሬ ምክንያት ሳይሆን በጣም ጥልቅ በሆነ ነገር ሰይጣን በቀላሉ ሊያናውጣቸው በማይችልበት ያህል እነሱ ጠንካራ ናቸው። ሕይወት እየተፈተነ ልብ የተጣራ በእሳት ውስጥ ያለፈና አሁንም ድረስ ግን የቆመ እምነት አላቸው። መዝሙር 92:14 እንዲህ ይላል፣ በእርጅና ዘመን እንኳን ያፈራሉ፣ ለመለሙና አረንጓዴ ይሆናሉ። እስቲ ያስቡት፣ አሁንም ፍሬ የሚያፈሩ፣ አሁንም በመንፈስ ሕያው የሆኑ፣ አሁንም የሚያድጉ። ዓለም ችላ ሊላቸው ይችላል፣ ሰማይ ግን ችላ አይላቸውም። ጠላት በእርግጠኝነት ችላ አይላቸውም። ምክንያቱም ከእግዚአብሔር ጋር ለዓመታት የተጓዘ አማኝ በቀላሉ የሚታለል፣ በቀላሉ የሚሰበር ወይንም ደግሞ በቀላሉ ዝም የሚንሰኝ ሰው አይደለም። አንደኛ የማይናወጥ እምነት የገነቡ ፈተናዎችን ታግሰዋል። እናም እዚህ ላይ ነው ነገሮች መለወጥ የሚጀምሩት። ምክንያቱም ከእግዚአብሔር ጋር ያሳለፉት ጊዜ በፍጹም አይባክንም፣ ይፈተናል። በእድሜ የገፉ ክርስቲያኖች ረጅም ዕድሜ የኖሩ ሰዎች ብቻ አይደሉም። እነሱ ረዘም ላለ ጊዜ የታገሱ ሰዎች ናቸው። ሌሎች ሲሰበሩ፣ እነሱ ግን አልተሰበሩም። ብዙ ወቅቶችንም አልፈዋል። ማጣት፣ መጠበቅ፣ ምላሽን አለማግኘት፣ እንዲሁም ደግሞ ምላሽን ለማግኘት ዓመታት የፈጁ ወይንም ጨርሶ ምላሽም ያላገኙ የሚመስሉ ጸሎቶችን እነሱ አሳልፈዋል። ሆኖም ግን አሁንም ድረስ እነሱ ቆመዋል። ያንን የመሰለ እምነት የውሸት ሊሆን አይችልም። በአንድ ሌሊት ሊማሩበትም አይችሉም። መቼም ብዙ ጊዜ ፈጅቷል። በዝግታ በህመም የተገነባ ነው። ተስፋ መቁረጥ የተጋፈጠና አሁንም ግን በእግዚአብሔር ለመታመን የሚጥር እምነትን ጠላት የሚያፈራውን ነገር ሁሉ የሚደመስስ እምነት አላቸው። ምክንያቱም ሰይጣን ሰዎችን በማናወጥ ጥርጣሬ በመዝራት እግዚአብሔር ረስቶሃል ብሎ በማንሾካሾክ ላይ በጣም የተካነ ነው። ታዲያ ነገር ግን አንድ ሰው ያንን ውሸት ከዚህ በፊት ሰምቶትና አስቀድሞ ካከሸፈው ምን የሚከሰት ይመስላችኋል? መጽሐፍ ቅዱስ በቀጥታ ስለዚህ አይነት እምነት ይናገራል። ደካማ አይደሉም፣ የተረጋገጠ ነው። ያዕቆብ 1:3 እንደሚለው የእምነታችሁን መፈተን ትዕግስት እንደሚያደርግ ስለምታውቁት ትዕግስት ጽናት፣ ጩኸት የሌለው ነገር ግን ኃይለኛ ነው። ሕይወት ትርጉም የሚሰጥበት ጊዜ ማንን ለመቀበል የሚደረግ ጸጥተኛ ውሳኔ ነው። በዕድሜ የገፉ አማኞች ይህንን በቃላት ብቻ ሊማሩ በማይችሉበት መንገድ ተምረውታል። እግዚአብሔር ከዚህም በፊት እንዴት እንደረዳቸው አይተዋል። እናም ያ ትውስታ ጋሻ ይሆናል። እንዲህ ማዕበል በሚወጣበት ጊዜ በተመሳሳይ መንገድ አይደነግጡም፣ ያስታውሳሉ። እናም ለዚህ ነው በትክክል ለጠላት አደገኛ የሆኑት። ምክንያቱም መንፈሳዊ ውጊያቸውን አስቀድሞ የተረፈ ሰው በሚቀጥለው ውጊያ በቀላሉ አይሸነፉም። እምነታቸው በስሜት ላይ ሳይሆን በእግዚአብሔር ታማኝነት ጋር ባላቸው ልምድ ላይ የተመሰረተ ነው። ነገር ግን ጽናት ብቻ አይደለም ቅርጽን የሚሰጣቸው። በጊዜ ሂደት ይበልጥ ጥልቅ የሆነ ነገር ይገነባሉ። በጩኸት የተሞላ ዓለም ውስጥ እግዚአብሔር ድምፅ የመለየት ችሎታም ይኖራቸዋል። ሁለተኛው ከእርሱ ጋር በመመላለስ ለዓመታት የእግዚአብሔርን ድምፅ ያውቃሉ። ስለ እግዚአብሔር ማወቅና የእግዚአብሔርን ድምፅ ማወቅ በጣም በመካከሉ ልዩነት አለ። እናም ያንን ልዩነት ብዙውን ጊዜ በዓመታት እንጂ በቅጽበት አይገነባም። በዕድሜ የገፉ ክርስቲያኖች እግዚአብሔር በሚናገርበትና ዝም በሚልበት ጊዜ በማዳመጥ መጠበቅ፣ በመማር ጊዜ አሳልፈዋል። ስህተቶችንም ብዙ አርመዋል፣ ግን ደግሞ ስህተት ሰርተዋል። አንዳንድ ጊዜ የተሳሳቱ አቅጣጫዎችን ተከትለዋል። ነገር ግን በዚህም ሁሉ ውስጥ በአንዳቸው ውስጥ አንድ ነገር ይሳላል፣ ማስተዋል። ከአንድ ሰው ጋር ረጅም ጊዜ ከተጓዝክ እሱን ለማወቅ እንዲጮህ አትፈልግም። ማጉረምረም፣ ሹክሹክታ፣ ሁሉም ይበቃል። በዓመታት ውስጥ ወደ እግዚአብሔር በቀረበ ሕይወት ውስጥ የሚከሰተው ይህ ነው። ድምፁ የተለመደ ይሆናል። ሁልጊዜ ከፍተኛ አይደለም፣ ሁልጊዜም አስደናቂ አይደለም፣ ግን ግልጽ ነው። ኢየሱስ በዮሐንስ 10:27 ላይ እንደሚለው በጎች ድምፃቸው ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኝማል።
ይህ የሚያጽናና ጥቅስ ብቻ አይደለም፣ ኃይለኛ እውነት ነው። ጠላት በግራ መጋባት፣ በትኩረት በመከፋፈል እውነትን ከውሸት ጋር በመቀላቀል ይሰራል። ነገር ግን አንድ ሰው የኢየሱስን ድምፅ ሲያውቀው እነዚህ ተንኮሎች ኃይላቸውን ያጣሉ። በዕድሜ የገፉ አማኞች ይላሉ በዕድሜ የገፉ አማኞች በአዳዲስ ሀሳቦች፣ በስሜት ማዕበሎች የሚናወጡ አስተያየቶችን ሁሉ በቀላቀሉ ሰዎች አይባባሱም። ቆም ይላሉ፣ ያዳምጣሉ፣ የሚሰሙትን ይፈትናሉ። እናም ያ ጸጥተኛ በራሱ መተማመን ጠላትን ያበሳጫል። ምክንያቱም ማታለል የሚሰራው ሰዎችን በእርግጠኛ ባልሆነ ጊዜ ብቻ ነው። ነገር ግን የእግዚአብሔር ድምፅ የሚያውቀው ልብ በቀላሉ ሊናወጥ አይችልም። ውስጡ መረጋጋት አለው። ለዚህ ነው መገኘታቸው ከሚመስለው በላይ አስፈላጊ የሆነው። ሁልጊዜ መጀመሪያ ላይናገሩ ይችላሉ፣ ነገር ግን ሲናገሩ ክብደት አለው። ምክንያቱም የሚመጣው ከዓመታት ጉዞ እንጂ ቅጽበታዊ ስሜት አይደለም። እናም ያ ድምፅ ይበልጥ ግልጽ እየሆነ ሲመጣ ሌላ ነገር መጥፋት ይጀምራል። ዓለም በአንድ ወቅት በልባቸው ላይ የነበራት ቁጥጥር ብዙ ነው። በሶስተኛ ደረጃነት ደግሞ በዓለምና በቅዠቶች የመፈተን እድል አነስተኛ ነው። እናም ቀስ በቀስ ደግሞ ፈጽሞ ሊጠፋም ይችላል። በአንድ ወቅት በጣም አስፈላጊ የነበሩ ነገሮች ቁጥጥራቸውን ማጣት ይጀምራሉ። መቸኮል፣ ተቀባይነት ማግኘት፣ የመታየት ፍላጎት፣ አንድ ነገር ለማረጋገጥ መፈለግ፣ ሁሉም ሰው የሚሮጥለትን ነገር መከተል፣ ያ ሁሉ ይጠፋል። ሕይወት ባዶ ስለሚሆን ሳይሆን እውነት ይበልጥ ግልጽ ስለሚሆን እንጂ። በዕድሜ የገፉ አማኞች ቀድመው በብዙዎች በእነዚህ ምኞቶች ውስጥ አልፈዋል። ዓለም ምን እንደምታቀርብና ከሁሉ በላይ ደግሞ ምን እንደምትሰጥ፣ ምን ደግሞ እንደማትሰጥም አይተዋል። ያላረካቸውን ስኬት ያልገለጹ ግንኙነቶች ትልቅ መስለው ያለፉ ግንኙነቶችን ቀስመዋል። እናም በዚህ ሁሉ ውስጥ ጠላት ማንም ሰው ሙሉ በሙሉ እንዲገነዘበው የማይፈልገውን ነገር ተምረዋል። እግዚአብሔር ብቻ ሊሞላው የሚገባው ነገር ይህችን ዓለም ልትሞላው አትችልም። ያ ግንዛቤ ሁሉንም ነገር ይለውጣል። አንደኛ ዮሐንስ 2:16 እንደሚያስታውሰን በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትን፣ የሕይወት ትዕቢትን ከዓለም ስለሆነ እንጂ ከአባት ስላልሆነ እንደሚል። ይህንን በእውነት ሲረዱ ፈተና ብርሃንን ያጣል፣ ሙሉ በሙሉ አይጠፋም። ነገር ግን በተመሳሳይ መንገድ አይቆጣጠርህም። ጠላት ሰዎችህን ከእግዚአብሔር ለማራቅ ብዙ ጊዜ በትኩረት ከመከፋፈል በምኞትም ይሰራል። ነገር ግን አንድ ሰው በእነዚህ ነገሮች በቀላሉ የማይደነቅ ሲሆን ምን ይከሰታል? እስቲ መልሱልኝ። ለማሰብ ይከብዳል አይደል? በዕድሜ የገፉ ክርስቲያኖች ብዙውን ጊዜ ይህንን ጸጥተኛ ነፃነት ይሸከማሉ። ዓለም የምታቀርበውን ሁሉ አያስፈልጋቸውም፣ ምክንያቱም አስቀድመው የተሻለ ነገር አግኝተዋል። እናም ያ ነፃነት የጠላትን ስልት ያደናቅፋል፣ ምክንያቱም ከእንግዲህ ዓለም የማይከተለውን ሰው በእግዚአብሔር ላይ ይበልጥ ያተኩራል። እናም ያ ትኩረት ሲጠብቅ በጸሎት አማካኝነት በጣም ኃይለኛ በሆኑ መንገዶች መታየት ይጀምራሉ። አራተኛ፣ ጸሎታቸው ጥልቀት፣ ጽናትና መንፈሳዊ ስልጣን አለው። ከእግዚአብሔር ጋር ለዓመታት ከተጓዘ ሰው ጸሎት የተለየ ነገር አለ። ፍጹም ቃላትን ስለመጠቀም አይደለም፣ አስደናቂ ነገሮችን ስለመስማትም አይደለም። እንዲያውም ብዙ ጊዜ በጣም ቀላል ጸሎቶች ናቸው፣ ነገር ግን ሁሉም ክብደት አላቸው። ምክንያቱም እነዚህ ጸሎቶች ከታሪክ፣ ከእንባ፣ ማንም ባላያቸው ሌሊቶች ወደ እግዚአብሔር ከመጮህ የመጡ ናቸው። ጸሎት ያላቸው ብቸኛ ነገር ከነበረበትና እግዚአብሔርን ካገኘው የጊዜ የመጡ ናቸው። በዕድሜ የገፉ አማኞች በጸሎት በቀላሉ ተስፋ አለመቁረጥን ተምረዋል። ከተጠበቀ በኋላ ምላሾችም ሲመጡ አይተዋል። ዝምታ ማለት አለመኖር ማለት እንዳልሆነም ተምረዋል። ታዲያ ከሚጠብቁትን ምላሽ ሳይመጣም ሲቀርም አይተዋል። እና ምንም የሚቀየር ባይመስላቸውም ግን ደግሞ መጸለያቸውን ይቀጥላሉ። ኢየሱስ በሉቃስ ወንጌል ምዕራፍ 18 ከቁጥር 1 ላይ ስለዚህ አይነት ጽናት ተናግሯል። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌን ነገራቸው። በአንዳቸው ውስጥ የምታዩት በትክክል ያንን ነው። በቀላል ተስፋ አይቆርጡም። ጸሎታቸውም ልመና ብቻ አይደለም፣ በእምነት ላይ የተመሰረተ ነው።
ወደ አየር እንደሚናገሩ እንግዳም አይጸልዩም። አባታቸው እንደሚሰማቸው እንደ ልጆች ይጸልያሉ። እናም ከዚህ ግንኙነት የሚመጣ አንድ አይነት ስልጣን አለ። ከፍተኛ አይደለም፣ አስገዳጅ አይደለም፣ ነገር ግን የተረጋጋ መሰረት ያለው እውነተኛ። ጠላት ቀጣይነት ያለውን ጸሎትን ይፈራል፣ ምክንያቱም ሊቆጣጠር በሚሞክርባቸው ሁኔታዎች ውስጥ የእግዚአብሔር መገኘትን ይጋብዛል። እናም አንድ ሰው መጸለይ ሲቃወም ለእቅዳቸው የሚቋረጡ መስተጓጎልም ይኖረዋል። ለዚህ ነው በእድሜ የገፉ አማኞች ጸጥተኛ ጸሎታቸው እኛ ብዙ ጊዜ ከምንረዳው በላይ አስፈላጊ ሆነው። ብዙዎች ላይሰሙ ይችላሉ፣ ነገር ግን መንፈሳዊ ዓለም ውስጥ ተጽዕኖ አላቸው። እናም በጊዜ ሂደት እነዚህ ጸሎታቸውን ከእግዚአብሔር ጋር ከተጓዙባቸው ዓመታት ጋር ተደምረው በአንዳቸው ውስጥ ሌላ ነገር መቅረጽ ይጀምራሉ። ማንም ሊደክመው የማይችለውን ሕያው ምስክርነት የሚሆን ሕይወት። 5ኛ የእግዚአብሔር ታማኝ ሕያው ምስክር ሆነው ይኖራሉ። እናም ከእግዚአብሔር ጋር ለዓመታት ጉዞ በኋላ አንድ የሚያምር ነገር መከሰት ይጀምራል። ሕይወታቸው ራሱ ማስረጃ ይሆናል። ፍጹም አይደለም፣ ያለ ጠባሳም አይደለም፣ ግን እውነተኛ ስለ እግዚአብሔር ታማኝነት ሲናገሩ ሲመሰክሩ ታያላችሁ። ሁሉም ነገር የጠፋ በሚመስልበትና እግዚአብሔር በሆነ መንገድ በከፈተበት ጊዜያትም ደካማ በነበሩበትና እግዚአብሔር በደገፋቸው ጊዜ ባልተረዱበት፣ ነገር ግን በኋላ ላይ እጅን በግልጽ ባዩበት ጊዜ ያንን የመሰለ ምስክርነት ሲሰጡ ታያላችሁ። ከፍተኛ መሆን አያስፈልገውም፣ ማሳመንም አያስፈልገውም። ዝም ብሎ ግን ለዘላለም ይቆማል። መዝሙር 71:18 እንደሚለው እግዚአብሔር ሆይ ክንድህን ለሚመጣው ትውልድ ሁሉ ኃይልህንም ጽናትህንም ለሚነሱትም ሁሉ እስክነግር ድረስ እስከ ሽምግልና እስከ መሸበት አትተወኝ እንደሚል። በዓመታት ውስጥ ዓላማ አለ። እግዚአብሔር ያደረገውን ለማወጅ ጥሪ አለ። የሚሸከሙትን እያንዳንዱ ታሪክ አሁንም በትግላቸው መካከል ላለ ሌላ ሰው ብርሃን ይሆናል። ጠላት ይህንን ይጠላል፣ ምክንያቱም ምስክርነቶች ውሸት እንዲሆኑ ይፈልጋል። በዕድሜ የገፉ አማኞች ስለ እግዚአብሔር ብቻ አያወሩም። በሕይወት ዘመን ሁሉ ከእርሱ ጋር መኖር ምን እንደሚመስል ያሳያሉ። እናም ያንን የመሰለ ምስክርነት ማንኛውም ፈጣን መልእክት ሊያደርገው በማይችለው መንገድ ሌሎችን ያጠናክራል። ነገር ግን የሚሸከሙት ምስክርነት ብቻ አይደለም። በጊዜ ሂደት በግራ መጋባት በተሞላ ዓለም ውስጥ የሚያስደንቅ ሁኔታ ኃይለኛ የሚሆን ነገርን ያዳብራሉ። በእውነት የሆኑትን እና ያልሆኑትን በግልጽም የማየት ችሎታም አላቸው። 6ኛ ንቁ፣ ጥበበኞችና መንፈሳዊ ናቸው። እነዚህን ሁሉም ደግሞ የመለየት ችሎታ አላቸው። ከእግዚአብሔር ጋር ለዓመታት ከተጓዙ ሰዎች ውስጥ ጸጥተኛ ንቃት አለ። የሚሰሙትን ሁሉ ለማመን አይቸኩሉም። በአዲስ ሐሳብ፣ በስሜታዊ መልእክትም በአሳማኝ በሚመስል ድምፅ ሁሉ አይሸወዱም። የሚሰሙ ጥሩ ነገር ሁሉ እውነተኛ እንዳልሆነ ለማወቅ በቂ እንደሆነም ያውቃሉ። ዓለም በፍጥነት ትለዋወጣለች። አዝማሚያዋም አንዴ ጥሩ አንዴ መጥፎ እየሆነም ይሄዳል። እምነት ውስጥ እንኳን አዳዲስ ትምህርቶችና ትርጓሜ ይታዩም የለ። ዓለም ታዲያ ሁሌም አዳዲስ ነገር አላት። እናም ከዚህ ላይ ነው ማስተዋል አስፈላጊ የሚሆነው። ያለ እሱ ሰዎች ትክክለኛ ነገር እያደረጉ እንደሆነ እያሰቡ በቀላሉ ወደ ተሳሳተ አቅጣጫ ሊመሩ ይችላሉ። መጽሐፍ ቅዱስ ስለዚህ ጉዳይ በግልጽ ያስጠነቅቃል። ዕብራውያን 5:14 እንደሚለው ያንን የለመዱ የሚለው ቃል አስተውሉ። ማስተዋል አውቶማቲካሊ አይደለም። በጊዜ ሂደት፣ በልምድ፣ በስህተቶች፣ በእግዚአብሔር እውነት ጋር የሚስማሙንና የማይስማሙን በመማር የሚዳብር ነገር ነው። በእድሜ የገፉ ክርስቲያኖች ሁልጊዜ ትክክል ስለሆኑ ሳይሆን አንዳንድ ነገር ከመቀበላቸው በፊት ቆም ለማለት፣ ለመፈተን፣ ከእግዚአብሔር ለመፈለግ ስለሚለማመዱ ይህንን የመሰለ ማስተዋል ይሸከማሉ። ይህ ደግሞ ላለመታለል አደገኛ ያደርጋቸዋል። ጠላት እነሱን ግራ በማጋባት ላይ ይተማመናል። ሰዎች ልዩነት እንዲያስተውሉ ተስፋ በማድረግ እውነትን ከውሸት ጋር ይቀላቅላል። ነገር ግን አንድ ሰው ከእግዚአብሔር ቃል ውስጥ ዓመታትን በጸሎት ዓመታትን እውነትን በእውነተኛ ሕይወት ውስጥ እንዴት እንደሚሰራ በመመልከት ዓመታትን ሊያሳልፉና እነሱም ማታለልን በጣም ከባድ ይሆናል። ንቁ፣ ጽኑ፣ መሰረት ያላቸውም ይሆናሉ። ብዙዎች በቀላሉ የሚነኩበት ዓለም ውስጥ በመገኘት ለራሳቸው ብቻ ሳይሆን ለሌሎችም ጥበቃ ይሆናሉ።
ምክንያቱም እውነት በግልጽ ሲታይ ተደብቆ አይቆይም፣ ይተላለፋል። እናም ከጥንካሬ ይልቅ ወደሚበልጥ ነገር ይመራል። የሚቀጥለው ትውልድ የሚቀርጽ ውርስም ይሆናል። ሰባተኛ፣ የሚቀጥለውን ትውልድ የሚያጠናክር እውነትን ያስተላልፋል። እናም እዚህ ላይ ነው ተጽዕኗቸው ከራሳቸው ሕይወት ባለፈ በጣም ለሌሎችም የሚርቀው። የሀብት ደረጃ ሳይሆን የእውነት ውርስ ይሆናል። በእድሜ የገፉ አማኞች ሊወርድ፣ ሊቀዳ ወይንም በፍጥነት ሊማሩ የማይችሉት ነገር ይሸከማሉ። የተኖረ ጥበብን ነው እነሱ የሚሸከሙት። እናም እነሱ ለማካፈል ሲመጡ አሁን መንገዳቸውን ለማግኘት ለሚሞክሩት መመሪያ ይሆናል። መጽሐፍ ቅዱስ ይህ ምን ያህል አስፈላጊ እንደሆነ ያሳያል። ጢሞቴዎስ 2:3 እንደሚለው በእድሜ የገፉ ወንዶች ልከኞች፣ ክብራቸውን የሚጠብቁ፣ ራሳቸውን የሚገዙ ሊሆኑ ይገባል። በእድሜ የገፉ ሴቶች እንዲህ በአካሄዳቸው የተቀደሱ ሊሆኑ ይገባል። እናም ወጣቶች ያሰለጠኑ፣ ከእግዚአብሔር በመመላለስ ዓመታትን የተማሩ፣ ለማስተማር፣ ለመምራት፣ ለመሳተፍ እንዲሁም ደግሞ ጥሪ አላቸው። በግዳጅ መንገድ አይደለም የሚቆጣጠሩበት መንገድ አላቸው። ነገር ግን በምሳሌ፣ በጸጥታ፣ በውይይት፣ በማይቋረጥ መገኘት ውስጥ ሁሌም አሉ። ምክንያቱም የሚቀጥለው ትውልድ መረጃ ብቻ አያስፈልገውም፣ አቅጣጫም ያስፈልገዋል። እምነት በጊዜ ሂደት ምን እንደሚመስል ማየት ያስፈልጋቸዋል። ከአእምሯቸው ጋር በአንድ ወቅት ብቻ ሳይሆን ለሕይወት ዘመን ሁሉ መቆየት እንደሚቻል ማወቅ አለባቸው። እናም በእድሜ የገፉ ክርስቲያኖች ወደዚህ ሚዛን ሲገቡ አንድ ኃይለኛ ነገር ይከሰታል። ጠላት ቦታ ያጣል። ምክንያቱም ስልቱ ብዙውን ጊዜ ወጣቶችን በግራ ማጋባት፣ በግፊት፣ በትኩረት፣ በመከፋፈል ያነጣጥራል። ነገር ግን በእውነት በግልጽ ሲሳተፉ እነዚህ ውሸቶች ስር መስደድ ከባድ ይሆንባቸዋል። እውነተኛ እምነት በቅርብ ያየ ወጣት በቀላሉ አይናወጥም። ያስተውላሉ፣ አጥብቀው ይይዛሉ። በእድሜ የገፉ አማኞች መገኘት በጣም በጥልቅ አስፈላጊ የሆነው ለዚህ ነው። ጉዟቸውን እየጨረሱ ብቻ አይደለም፣ ሌሎችን በጉዟቸው እያጠነከሩ ነው እንጂ። እናም ይህ ሁሉ በአንድ ላይ ሲመጣ ጽናት፣ ማስተዋል፣ ከዓለም ነፃ መሆን፣ ጸሎት ውስጥ ያለው ጥልቅ ምስክርነትና ውርስ፣ ጠላት ደግሞ ችላ ሊለው የማይችለው ነገርን ይገልጻል። ከእግዚአብሔር ጋር ለረጅም ጊዜ የተዋዘ ሕይወት ከታላላቅ ስጋቶችም ነፃ ይሆናል። ጠላቶች ከእግዚአብሔር ጋር ረጅም ጊዜ የተጓዘ ሕይወት ለምን እንደሚፈሩ ታውቃላችሁ? ዓለም በእድሜ የገፉ አማኞችን ሲመለከትና ድክመትን ሲያዩ ሰማይን ፈጽሞ የተለየ ነገር ያያል። የታገሰ ሕይወት፣ የተፈተነ እምነት፣ ከእግዚአብሔር በቅጽበት ብቻ ሳይሆን ዓመታትን ውስጥ ለውስጥ ከጌታ ጋር የተራመደ። ከእግዚአብሔር ጋር ረጅም ጊዜ የተጓዘ ሕይወት በፍጹም አይባክንም። ጠላት በቀላሉ ሊያሸንፈውም የማይችለው ብርሃንን መምሪያና ኃይል ይሆናል። እናም እሱ በትክክል የሚፈራው ለዚህ ነው።